ተመልካቾቻችን በቀጥታ ስርጭት ስትከታተሉ እንደቆያችሁት ባልደረባችን የአርቲስት ነጻነት ወርቅነህ የሽኝት ስነ ስርዓት በዚህ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። የድባተ መሬቱ ከመፈጸሙ አስቀድሞ አርቲስቱን የሚያስታውሱ እሱን የሚያወሱ ያበረከታቸውን አስተዋጽኦች የሚያወሱ የተለያዩ መርሃ ግብሮች፣ ንግግሮች፣ መልእክቶች በዚህ በካቴድራሉ ተካሂደዋል ማለት ነው። የሽኝት ስነ ስርዓቱ ከአሜሪካ ሀገር የመጡት ባለቤቱና 3 ልጆቹ በተገኙበት እንዲሁም የሙያ አጋሮቹ ባልደረቦቹ የኢቢኤስ ቴሌቪዥን የሙያ ባልደረቦቹ ሁሉ በተገኙበት እንዲሁም ደግሞ የነጻነት ወርቅነህ ወዳጆች ከልጅ እስከ አዋቂ በሁሉም ዘንድ ተወዳጅ የነበረ አርቲስት ከመሆኑ አንጻር ሁሉም ነጻነትን የሚያደንቅ የሚያከብር በሙሉ በዚህ በቅድስት ሥላሴ ካቴድራል በተገኘበት የሽኝት መርሃ ግብሩ ተከናውኗል። እንግዲህ ነጻነት ወርቅነህ ከትናንት በስቲያ ከዚህ ዓለም ድካም ከማረፉ አስቀድሞ በሁሉም የኪነ ጥበብ ዘርፎች ስኬታማ በጣም ተወዳጅ የነበረ ሁለገብ አርቲስት እንደነበር ይታወቃል። የቲያትር ስራን፣ የፊልም ስራን፣ የማስታወቂያ ስራን እንዲሁም የቴሌቪዥን ፕሮግራምን በተለየ መልክ ተወዳጅ በሆነ መልክ ሲያቀርብ የነበረ እጅግ ተወዳጅ ሁለገብ አርቲስት እንደነበር ይታወሳል። በዚህ በመድረኩም ላይ ይኸው ሀሳብ ነበር ሲንጸባረቅ የነበረው። ነጻነት ወርቅነህ በሁሉም የጥበብ ዘርፎች በቴሌቪዥን ፕሮግራም፣ በቲያትር፣ በፊልም ስራዎች፣ በድርሰት፣ በዝግጅት፣ በትወና እንዲሁም ፕሮዲስ በማድረግ በርካታ ስራዎችን ወደ ተመልካች ማቅረብ የቻለ በጣም ተወዳጅ አርቲስት ነበር። ከሰሞኑ ህልፈቱ ከተሰማ በኋላም ከአገር መሪ ጀምሮ እስከ ህፃናት ልጆች ድረስ ፍቅራቸውን ሲገልጹለት የነበረ ከሰዎች ከፖለቲካ ልዩነት፣ ከቋንቋ ልዩነት፣ ከሃይማኖት ልዩነት በተሻገረ መልክ ሁሉም ሰው መውደዱን ፍቅሩንና አክብሮቱን ሲገልጽለት የነበረ በጣም ተወዳጅ አርቲስት እንደነበረ ይታወቃል። በዚህ መድረክ ላይም እንግዲህ ቤተሰቦቹ በተገኙበት፣ ከፍተኛ የመንግስት አመራሮች በተገኙበት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች በተገኙበት የሽኝት መርሃ ግብሩ ተከናውኗል። የኢቢኤስ ቴሌቪዥን እንግዲህ በባልደረባችን ህልፈት የተሰማንን ታላቅ ሐዘን እንገልጻለን። ለቤተሰቦቹ፣ ለልጆቹ፣ ለሙያ ባልደረቦቹ፣ ለጓደኞቹ እንዲሁ መጽናናትን ይመኛል። የኢቢኤስ ቴሌቪዥን የሽኝት ስነ ስርዓቱና የግብአተ መሬቱ ስነ ስርዓት ይሄንን ይመስል ነበር። ከኛ ጋር ቆይታችሁ ስነ ስርዓቱን ስለተከታተላችሁ እናመሰግናለን። ለመላው የኢትዮጵያ ሕዝብ በተወዳጁ ሁለገብ አርቲስት ነጻነት ወርቅነህ ህልፈት ሐዘን ለተሰማችሁ በሙሉ መጽናናትን እንመኛለን።